ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች። ዛሬ ቅዱሳን ሐዋርያት በታላቅ ደስታ ያከበሩት መላእክት እያመሰገኑ ያሳረጉት የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የዕርገቷ በዓል ነው። ይህችም ቀን አምላክን የወለደች እመቤታችን ከሥጋ ትስብእት ነፃ ወጥታ ወደ ሰማይ መንግሥተ ሰማያት በክብር ያረገችበት ታላቅ መታሰቢያ ነው። እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር ቆዩ። እንኳን ለእናታችን ለቅድስት ድንግል ማርያም የዕርገት በዓል በሰላም በጤና ደረሳችሁ። ነሐሴ 16 ዓለም ሁሉ በደስታ ሰማያት ደግሞ በዝማሬ የሚሞሉበት ታላቅ ቀን ድንግል ማርያም በሞት ከተለየቻቸው በኋላ በሐዘን ለተከዙት ሐዋርያት የተገለጠው ድንቅ ምስጢር ምንድነው? የንጽሕት እናቱ ሥጋ ከዕፀ ሕይወት ስር እንዴት ተነሳ? ሐዋርያው ዮሐንስና ቅዱሳን ሐዋርያት በሰማያዊ ቅዳሴ ያዩት ድንቅ እውነታ በዛሬ ቪዲዮአችን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን ቆዩ። ለወዳጅ ዘመዶቻችሁ ሼር በማድረግ የበረከቱ ተካፋይ ያድርጓቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዕርገታ ለማርያም ነሐሴ 6 በዚች ቀን አምላክን የወለደች የእመቤታችን ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ከረፍቷም በኋላ ከነርሱ ስለመለየቷ ሐዋርያት ፈጽሞ ያዝኑ ነበር። ከዚያም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና እርሷ በሥጋ ያዩ ዘንድ እንዳላቸው ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተድላ ደስታ ወዳለባት ገነት በመንፈስ ተነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስ የእመቤታችን ማርያም ሥጋዋን ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱ ሥጋ ታወጣ ዘንድ ምድርን እንዲጠሯት 7 የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጪ ዘንድ እግዚአብሔር አዞሻል አላት። ያን ጊዜም ከዕፀ ሕይወት በታች ካለው መቃብር የእመቤታችን ማርያም ሥጋ ወጣ። የክብር ባለቤት ጌታችንም እንዲህ ያለ አረጋጋት። የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደ ሆነ መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉ አዘነበሉ። መላእክትም የመላእክትም አለቆች ጻድቃንም ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችንን ወርቀ ዘቦ ለብሳ ደራርባ በቀኝ ትቆማለች እያለ በበገና እያመሰገናት በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወርዶ ሐዋርያትን ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽሞ ሲያዝኑ ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋውም በታላቅ ክብር በምስጋና እንዳሳረጓት ነገራቸው። ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ እያዘኑ፣ ከዚህም በኋላ እያዘኑ ሳለ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እሷን በሥጋ ላሳያችሁ፣ ልባችሁ ደስ ሊለው ይገባል አላቸው። ይህንንም ብሎ ከእነርሱ ዘንድ ወደ ሰማይ አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴ ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህንን 2 ሱባኤ በጾም የክብር ባለቤት ጌታችን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜም ዮሐንስ እንዳላቸው በጾም በጸሎት በሱባኤ ያዙ። የነሐሴ ወር እንደ ዛሬ 16 ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅም ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ እመቤታችን ማርያምም አዩአት። እጇንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ሥጋውና ደሙ ላይ ሠራይ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በፍርሃት ቁሙ አለ። ሁሉም ሐዋርያት በመሰወሪያ ዙሪያ ቆሙ። በዚህም ጊዜ ከቶ እንደነርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችንም የቅዳሴ ሥርዓት በፈጸመ ጊዜ
ስጋውንና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ የምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያምን እንዲህ ብሎ ተናገራት። በዚህችም ቀን የሆነ የእርገትሽ መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርግ ሁሉ ተጠብቆም በዚች ቀን ቅዱስ ቁርባን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳት ስቃይ ከቶ አያያትም። መታሰቢያሽን ለሚያደርግ ሁሉ በዚች ቀን ለድሆች በስምሽ ለሚመጸውት ቸርነት ታገኘዋለች። ይህም ስጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላቅ ድንቆች ስራዎችን አዩ። እመቤታችንም ይህንን ስትናገር ጌታችንም ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያን እናድርግ ዘንድ ይገባናል። እርሷም ስለኛ ወደ ወዳጇ ልጇ ሁል ጊዜ ታማልዳለችና ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከርዕሰ ሊቃነ ጳጳሳት ከአባ ማትያስ ከሁሉ ሊቃነ ጳጳሳትና ከኤጲስቆጶሳት ጋር ሐዋርያት ከሰበሰቧት ከቅድስት ቤተክርስቲያን ልጆች ከሁላችን ጋር ይሁን ለዘላለሙ አሜን። በዚህችም ዕለት የሰማዕት አለቃ ቅዱስ ጊዮርጊስ ስጋው በፋርስ ሀገር ወደ አገሩ ልዳ በክብር ያረፈበት ነው። ስጋው ፍልሰት ከእመቤታችን ድንግል ማርያም የስጋ ፍልሰት ጋር አንድ ሆኗል። ስለዚህም እርሷን መውደዱን የሚያውቁ ስዕሉን ከስዕሉ አጠገብ ይሳሉ፣ በስሙም የሚማጸኑ የድህነት ወደብ ይሆን ዘንድ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።